ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ በባለፈው ስለ ፍሪ ኢንተርኔት አፕሊኬሽን ቪዲዮ ሰርቼላችሁ ነበር። ያን ቪዲዮም እንግዲህ በሚያሳዝን ሁኔታ ዩቲዩብ አጥፍቶብኛል ማለት ነው። ለምን እንደሆነ ባላቅም ቪዲዮን አጥፍቶታል። እናም ዛሬ እንግዲህ ድጋሚ ሰርቼላችኋለሁ ማለት ነው። አፕሊኬሽኑን ዛሬ ፕሌይ ስቶር ላይ ሲሆን ቴሌግራም ቻናል ስለጫንኩላችሁ ቴሌግራም ቻናል ለማግኘት ትችላላችሁ። እዚህ ጋር እንደምታዩት አፕሊኬሽኑ ይኸውላችሁ አማራ ተናል አፕሊኬሽን። ቪዲዮንም ደግሞ ከስራ ብር ያስቀምጬላችኋለሁ እዛው ማየት ትችላላችሁ ማለት ነው። ወደ አፕሊኬሽኑ ይሄን ይመስላል። እዚህ ጋር ከላይ እንደምታዩት ይሄው እዚህ ጋር ትነኩታላችሁ ማለት ነው። ከዛ በኋላ እዚህ ጋር እዚህ ዩዲፒ የሚለው ጋር ወደዚህኛው ትቀይሩታላችሁ ማለት ነው። ፒዲኦ ኪቦርድ የሚለው ትቀይሩታላችሁ። እዛ ውስጥ ገብታችሁ ያንን ባሳያችሁ ባለፈው ያን ስላሳያችሁ ነው ዩቲዩብ እንግዲህ ቪዲዮን ሪሙቭ ያደርገው ማለት ነው። ስለዚህ ዛሬ ምን ያጠፋችሁ ከነካችሁት በኋላ አይ ወርልድ ቱ ሚል አለ እሱ ጋር ዋን ሳይሆን ቱ ሚለው ጋር ታደርጉታላችሁ ማለት ነው። ግራ ከገባችሁ ደግሞ ሙሉ ቪዲዮን የባለፈውን ቪዲዮ ቴሌግራም ቻናል ስለጫንኩላችሁ ኮኔክት እንዴት እስከምታደርጉበት ድረስ ዘጋ እስከምትችላላችኋለሁ ዘጋ ማለት ትችላላችሁ። ሁላችሁም ደግሞ ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። የባለፈው ቪዲዮ ቫይራል እየወጣ ነበር። ይሄም እንግዲህ ቫይራል እንዲወጣ ሁላችሁም ሼር፣ ኮፒ ሊንክ እንዲሁም ቪዲዮውን በደንብ ላይክ ማድረግ አለባችሁ ማለት ነው። ይመቻችሁ።